እንግዲህ አምናን ያው እንዴት ጠበቀው ያንን የያዘችውን ከመኝታ ክላስ ያገኘችውን ኮንዶም ይዛ ወደ በራን ተውሻ እያለች መምጣት ጀመረች ማለት ነው። እየጮኸች እያለ እሱም ለማሳመን ሞከረ። እንደገና ኪችን ገብቶ የጽዮን እኮ ነው ብታይ፣ ጽዮን ናት ራሷን ለመከላከል እንደዚህ እንትን ያለችው የምታመጣው እሷ ነች፣ እዛ ነው በሄደችበት የምትሄደው እያላት ነበር ማለት ነው። እንግዲህ ለማሳመን እሷን አምናን ለማሳመን የማያደርገው ጥረት የለም ማለት ነው። ውዶቼ ሰላም 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 ብያለሁ። ሰላማችሁ ይብዛ። እንኳን ሰላም መጣችሁ። ይህን ቪዲዮ ስትጀምሩ ላይክ እና ሰብስክራይብ ሼር በማድረግ እንዲሁም ኮፒ ሊንክ በማድረግ ቤተሰብ ይሁን እያልኩኝ አምና ተከታታይ ድራማን ይዤላችሁ መጥቻለሁ። በክፍል 2 እንግዲህ ያው እዩ እንግዲህ አምናን ለማሳመን ጽዮንንማ ያኒ ምን ነበር የሚባለው አምናን ለማሳመን ጽዮንን ጣል ጣል እያደረገ ነበር ማለት ነው። እንዲሁም እንግዲህ አምና ደግሞ ፍዝዝ ድንግዝ ብላ በሱ ፍቅር ታውራለች። ጽዮን ደግሞ እንዴት አድርጌ ነው አይኗን የምገልጽላት እያለች በማሰብ ላይ ነች ማለት ነው። በነገራችን ላይ እንግዲህ አምና ስለዚህ ስለ ኮንዶም ስትጠይቀው ውይኔ ፍቅር ምንድነው ያመጣው ምናምን እያላት ነበረ ማለት ነው። በመጨረሻም እንግዲህ ጽዮን እንዳመጣችው ራሷን ለመጠበቅ ጽዮን ይዛ በፖርሳዋ እንደምትዞር እሷ እንዳመጣችው ነው ለአምናን የነገራት። አምናም ደግሞ አምናዋለች ማለት ነው። እሱን አምናዋለች እና ለማን ነበር ስሙ ለጓደኛው ይቺ ሰራተኛ ገና ከመምጣቴ ነው ያናደደችኝ ያለችው ጸባዋን እኔ ትናንትና በመምጣቴ ነው ሁሉንም ጸባዋን ያወቅኩት እያለች ነው። እሷ ሰራተኛ እንደሆነች እንጂ የሱ ፍቅረኛ ወይንም ወሸማ እንደሆነች አታውቅም። ምክንያቱም አምናን አሁን የቀረባት እሱ ለወርቅ ብሎ ነው ጽዮንን እንዳላት ማለት ነው። አምናንን የቀረብኳት የኛን ለነገ ህይወት የተሻለ ለማድረግ ነውና አምናንን የቀረብኳት እጇ ላይ የያዘቻቸውን ወርቅ ነገሮችን ሽጣ በእጅ እስከምትሰጠኝ ድረስ ነውና ለቅርብ ጊዜ ነው ታገሽኝ። እስከዛ ድረስ አንቺ የቤት ሰራተኛዬና ውሽማዬ እንድትሆኝ እፈልጋለሁ። አይኔ በፍጹም መሆን አልፈልግም። እንደዛ እንዲህ አይነት ሴት መሆን እንደማልፈልግ አንተም ጠንቅቃ ታውቀኛለህ። እንዲህ አይነት ልክስክስ መሆንህን አላቅም ነበር እያለችው ነበረ። ጽዮንም በጣም እያስፈራራት ነበር ማለት ነው። በጣም ተናዳለች። እንዴት አይነት ሰው ነው? እንዴት አርጌ እንዴት ሳላውቀውም እስከ ዛሬ ድረስ እያለች ነበር። እሱም አስፈራርቷታል ማለት ነው። እንግዲህ ውዶቼ ያው በጽዮን ስልክ ነበር እዩ የሚጠበቀው ማለት ነው። የሚጠቀመው በሷ ስልክ ነበረ፣ በሷ ሲም ካርድ እና እያንዳንዱ ደረሰኛ አምና የምትልክበት የባንክ ደረሰኞች ነገሮች ሁሉ በሷ ነው የተያያዘው ማለት ነው። እና ወንጀለኛ አንቺን አደርጋለሁ እኔ በበላሁት ብር እኔ ቀልጥፍጥፍ አድርጌ የሷን ብር ስንት አመት የሰራችበትን በልቻለሁ። ነገር ግን ለህግ ቀራቢ የምትሆኘው አንቺ ነሽ። ምክንያቱም በአንቺ ነው ሁሉም ነገር በአንቺ ስም አድርጌ ነው የተጠቀምኩት እያለ አስፈራርቷታል ማለት ነው። እኔማ ነጻነቴን በማውጅበት መልኩ አውጃለሁ እንጂ ካንተ ጋር ዘብጥያ አልወርድም ብለዋለች ጽዮንም ማለት ነው። እንደገና ይህን ጓደኛውን ደግሞ በክፍል 1 እንዳየ ነው ጓደኛውን ለኢንስፔክተሩ ደውሎ እንዴት አልገደላችሁትም? እንዴት አደርጋላችሁ? ቀልባችሁ እንዴት ትልኩልኛላችሁ? እኔ ግደሉት አልነበረም ወይ ያልኳችሁ እያለ ነበርና ይሄንን ሲያወራ ደግሞ ጽዮን ተደብቃ ሰምታ ነበርና ለጓደኛው እኔ ምልህ እዩን ምን ያክል ነው የምታውቀው ስትጠይቀው እሱም ደግሞ እንዴ ምን ማለትሽ ነው? እዩ ማለት እኮ ወንድሜ ነው፣ የልጅነት አብሮ ጓደኛዬ ነው፣ አብሮ አደጌ ነው ያላት ነበረ። እሷም ባክህን አትመነው፣ ባክህን ያሳሰረህም እሱ ነው፣ ሊያስገድልህም ይፈልጋል፣ ራስህን ጠብቅ ስትለው እሱም ተበሳጭቶ አንቺ እንዴት እንደዚህ ትያለሽ? እንዴት እንደዚህ ትያለሽ? ምናምን ነገር እዩኒ ላይ እንደዚህ ሊያደርግ አይችልም ብሎ ሊያምናት አልቻለም። እሷም ደግሞ ጽዮንም ደግሞ ካመንክ ምን ካላመንክ የራስህ ጉዳይ አለችው ማለት ነው። እሱም ተናዶ እዩን ሊጠይቀው በንዴት ሄደ ማለት ነው። እኔ የምልህ
ከ5 አመት በፊት ያበደርኩህን 500 ሺህ ብር እንድትሰጠ ይፈልጋሉ በማለት ነው ለማረጋገጥ የሞክረው። እሱም ደግሞ በዚህ በአፈቀቤ ምላሱ ምን አሻህላንተ ለወንድሜ እንደውም ሳትጠይቀኝ ነበር ብሩን መስጠት ያለብኝ እንጂ እንዲጠይቀኝማ እንዴት አድርጌ እንዲሁም እኮ አለ አዳሬን ሳስብ ነው ያደርኩት። እንዴት አድርጌ 500 ሺውን ጨማምሬ ልስጠው እያልኩኝ እንዴት አድርጌ እያልኩ ሳስብ ነው እኮ ያደርኩት እያለ ነበር ማለት ነው። እሱም አምኖታል እንግዲህ ሳሚም አምኖታል። ሳሚ መሰለኝ ስሟ። እንዴት አድርጌ ጨማምሬ ልስጥህ እያልኩ እያሰብኩ ነበር እና ላንተ ለጓደኛዬ በቃ የሆነ ስራ ትጀምራለሁ ብሩን ጨማምሬ እሰጥሃለሁ ሲለው እሱም ተረጋግቶ እንዴት ያለ በቃ ይቅርታ መጠየቅ አለብኝ ጓደኛ ያጥፍጃለሁ ምናምን ነገር ሲለው ነበረ። እሱም እንዴት ይቅርታ መጠየቅ ያለብኝ እኔ ነኝ እኮ አንተ ሳትሆን እያለው ነው። እሱም ደግሞ ጺን ተጠያቂ እያደረገ ነው። ምን አስባ ነው እንዴት ከሱ ጋር ልታጣላይ ነው እንዴ ምን አስባ ነው እያለ ነበረ። እሱ አልተረዳውም። እሷ ምን ለማለት እንደፈለገች ራስን ጠብ ስትለው በክፋት ነው ያየባት። እንደገና ምናንም ደግሞ እባክሽን አብረሽው አትደሪ፣ እባክሽን ትንሽ ጠብቂ፣ አትቸኩ እያለች ነበረ። አምናም በዝና መታ ዛሬ አብረው አደርኩኝ እንዴት የፍቅር ጊዜ አብረን ማሳለፋችን ሊያስደስትሽ ይገባ ነበር እያለቻን ነበረ። ሲሆንም በጣም ተናዳ ተበሳጭታ መሆን አልነበረበትም እንዴት መሆን አልነበረበትም ስትላት ተናደደች። እንዴት ያንቺ አላማ ሊገባኝ አልቻለም እያለች ነበረ። እሱም መጥቶ ደግሞ ይሄ ይወል የሚባለው ደግሞ መጥቶ ደግሞ ምን እያለችሽ ነው ምን እያወራችሁ ነው ሲላት ነበረ። እሷም በብስጭት ባከኒቺ መቸኮል አልነበረብሽም እንደዚህ ወጥቶ እንዴት አንዴ ባንዴ አብረሽ ታድራለሽ እያለች ነበረ ስትለው እዩም እንደገና ደግሞ ላንቺ አስባ እኮ ነው እሷ ተከፋታቱ ሰጅባል ላንቺ አስባ ነው ያው ሴት ልጅ ነሽና ረጋ ብለሽ እያላት ነበር ማለት ነው። ያው ሁለቱ እንዲገጩበት ስለፈለገ ነው የውሽማ ነገር ሲሆንም በጣም ተናዳ ነበርና ማለት ነው ውዶቼ። ለዚህም ለከረፋፋም ነገረችው ገና አልነቃም ዙሮ በራሴ ማጣራት እፈልጋለሁኝ ሲል ነበር ማለት ነው። እሱም እንደገና ይሄ እዩል ተብዬው ስልኩን ጥሎ ወደ ጓዳ ሲገባ ስልኩን ሲነካካ ምን ቢያገኝ ጥሩ ነው ለኢንስፔክተር የደወለበትን ኢንስፔክተር ብሎ የያዘውን ቁጥር ያያል ማለት ነው። በጣም ይደነግጣል። እንዴት ምን አድርጌው ነው እንዴት እኔ ማስገደል የሚፈልገው ይሄን ያክል ምን አድርጌው ነው ምን ባጠፋ ነው ምን በበድለው ነው እያለ በጣም ስሜታዊ ሆኖ ነበር። ይሄን ነገርማ በራሴ ማጣራት አለብኝ ሲል በራሴ ማጣራት አለብኝ ሲል ነበር ማለት ነው። እንግዲህ በራሱ አጣርቶ እሷ ልትነግረኝ ሞከረችው በቃ እውነት ነው ማለት ነው እያለ ነበረ። በመጨረሻ አምናን ገብቶ ይሄ እዩ ተብዬው ይሄን መቼ ነው ሽማግሌ የምትልከው ስትለው እሱ ምን ቢል ጥሩ ነው የኔ ውድ አሁን ያዝነው ስራ ያለ ሆኖ ነገር ግን አንቺም ጋር ያሉትን ብሮች እኔም ጋር ያሉትን ጨመርመር አድርገን የሆነ ቢዝነስ ከፍተን ከዛም በኋላ ዘና ኮራቢ ሽማግሌ ልካለሁ። ሽማግሌዎቹም ሲመጡ ምን አለው በቃ ምን አለው ብለው ሲጠይቁ የራሱ የግሉ ስራ አለው የራሱ የግሉ ይሄ እንትን ነገር አለው ብለሽ ዘና ብለሽ ኮርተሽ ነው ሽማግሌ መልከው እያለ እየሰበካት ነው። እሱ ግን እሷ እጇ ላይ የቀረችውን ብር እስከ ጁስ ከሚገባ ድረስ ነው እንጂ አምናንም አይፈልጋት። ምክንያቱም የሴት ብር የሰው ገንዘብ የሴት ጉልበት በጣም ለምዷል፣ መቀያየር ለምዷል። ታንድ አይነት ሴሰኛ ሰው ፈጣሪ ጠብቃችሁ አሜን በሉ። እና ውዶቼ እንግዲህ በምንም ገና በስልክ ተዋውቀው ነው ሁሉ ነገር ስታደርግ የነበረችው የመዳሞችን ቅመም ገጸ ባህሪ ነው እየተጫወቱ ያሉት። ልብ ያለ ልብ ይበል፣ ጆሮ ያለው ይስማ፣ አይን ያለው ይመልከት ነው ነገሩ። እና ስለዚህ ትምህርት እንውሰድ እያንዳንዱ በመጨረሻም ያንን ወርቅና ዳይመንድ ምናምን ነገር እሷም በዛ ቤት ስሰራ ማስታወሻዎች ናቸው እነሱን ማልሸጥ አይገባም እኔ እኮ ምንም ብር የለኝም ብሩን ጨርሼ ልኬልሃለሁ ስትለው ያው እሱም ወርቅና ዳይመንድ አለሽ አይደለም ወይ እንዴ ከውጭ አይደለም ወይ እየመጣሽው ሲላት እሷም
አረግ እሱንማ መሸጥ አልፈልግም ማስታወሻዬ ነው ስትለው እተካው የለም ወይ የኔ ውድ የኔ ፍቅር ምናምን ቂቤ ስኳሪ ሲላት ነበረ። እና ተካልሻለሁኝ እኮ የኔ ውድ ሰርተን ምናምን ነገር በቃ እተካልሻለሁኝ ሲላት ነበረ። እሷም እንደዙ ችላ ስትል በቃ እኔ አንቺን እንዴት እንደዚህ ትያለሽ እንዴት እንደዚህ ትቆጫለሽ ብሎ ከቴውም ተቆጮ እሱ ሆነ አልመሸጥ አልፈልግም እሱን መንካት አልፈልግም ስትለው በቃ ከሌላ ሰው እግራቸው ላይ ዲፍትም ብዬ ቢሆን ለምኜ በቃ እንደዛ አድርጌ ራሴን ስራ ጀምራለሁ። በቃ አንቺን ቢታልሽ በቃ የውጭ ሰው መጠየቅ አለብኝ አንቺን መጠየቅ የለብኝም ምናምን ነገር እያለ እንደምንም ብሎ አሳመናት ማለት ነው። እሷን በቃ ይክፋ የኔ ውድ የኔ ፍቅር በቃ ይክፋ በቃ ሽጠን በቃ አንተ ያልከው ይሆናል እንሸጠዋለን ስትለው እሱን ፍልቅልቁ ወጣ ማለት ነው። በቃ በጣም ደስ አለው፣ በጣም ደስ አለው። ምክንያቱም ያንን ወርቅ ምናምን ነገር ካገኘ እሱን ሻሽጦ እሷን ዘወር በሌል ነው ማለት ነው ያሰበው ማለት ነው። እዚህ ጋር ደግሞ እንደምትመለከቱት ማን ነበር ስሙ? ይሄ ጓደኛው አቦ ስሙ ጠፋኝ። እሱ ስለ ጽዮን እየጠየቀው ነበር ማነው ጥሩ ልጅ ና ምናምን ነገር እያለ ይሄኛው ደግሞ አረ ጥሩ ልጅ አይደለችም፣ ጥሩ ልጅ አይደለችም አላወቅም ማለት ነው። ስለሷ ጸባይ ያልታወቀባት ውስጠኛ ልጅ መጥፎ ልጅ ናት እያለው ነበር። ሲያዋት ግን እንደሷ አትመስልም እያለው ነበረ። ይሄኛው ደግሞ ማለት ነው እንግዲህ ለማጣላት እየሞከረ ነበረ። እሷም በመጨረሻ አላሁ አክበር አዛን አለ። እሺ ውዶቼ ከዛም በኋላ መተናል ማለት ነው፣ ተመልሰናል እና ማለት ነው ያው እንደዛ እያለ እየመከረው ነበረ ስለ ጓደኛው ስለ ጽዮን መጥፎ ጎን እየነገረው ነበረ። እሱም ደግሞ ተጠራጥሯል። ምክንያቱም ያንን ስልክ ቁጥሩን ካየ ወዲህ በጣም ተጠራጥሯል ማለት ነው። በራሴ ማጣራት አለብኝ ብሎ ወስኗል። ማነች ስሟ አምናንም እንግዲህ ያንን ወርቁን በቀጣይ ክፍል ትስጠው አትስጠው እንግዲህ የምናይ ይሆናል ማለት ነው። በክፍል 3 እንግዲህ ደግሞ እናያለን። እስካሁን ድረስ ሰጣለሁ ነው ያለችው ማለት ነው። ሶ ውዶቼ እንግዲህ ያው ከእንዲህ አይነት ድራማዎች ሲመጡ ነገ በኔ ብሎ ማሰብ ረጋ ብሎ ቁሞ ማሰብ ለኛ ነው ማለት ነው። ምክንያቱም በብዛት እህቶቻችን እዚህ ሀገር ሁነው ማንነታቸውን ሳያውቁ ገና በስልክ ለተዋወቀችው ወንድ አንስታ ይወር ደሞዟን የምትልክ በጋጠፋ ማለት ነው። በነገራችን ላይ ማለት ነው ሲሉ ሚያው የሚሉ ድመቶችም አሉ ከወዲያ ማለት ነው። እና ስለዚህ ራስን ጠንቀቅ ማድረግ ነው። ከሰሩ ከለፉ አይቀር ያዝ ቆፍጠን ማለት ነው። እንግዲህ ዋለ ራሴ ነው። በነገራችን ላይ ለሁላችንም ልቦና ይስጠን፣ የምንሰራበትን ሁሉ ነገርም ይባርክልን። እንዲሁም ደግሞ በቃ ትምህርት ነው። ያዙ ብራችሁን ነው። መርዳት ላለበት ነገር መርዳት ነው። በቃ በራችሁን ያዙ። ትምህርት ነው። እያንዳንዱ አሁን ሰዓት የሚተላለፈው ድራማ እያንዳንዱ ነገር ትምህርት አለው ማለት ነው። በጣም ስለ ብዙ ነገሮች ትምህርት እየሰጡን ነው። እኛ ልንጠቀምበት ይገባል ብዬ አስባለሁኝ። እና ወዶቼ በያላችሁበት ሰላማችሁ ብዝት ይበል። እንግዲህ እስከ መጨረሻው ይዩት። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። እንግዲህ ያው የዛሬውን ቪዲዮአችንን በዚህ እንቋጫለን ማለት ነው። በክፍል 3 ተመልሰን እንገናኛለን። ሰላማችሁ ብዝት ይበልልኝ። ሰላም፣ ባይ ባይ። በነገራችን ላይ ደቂቃው ገና ነው። ስለዚህ እስከዛ ድረስ ላይክ እና ሰብስክራይብ አድርጉ፣ ሼር አድርጉ፣ ሀሳብ አስተያየታችሁን ስጡ። ምን ይጨመር፣ ምን ይቀነስ፣ ምን ይጨመር? አዎ ሻይ ቡና እያላችሁ በነገራችን ላይ ጎንጨት እያላችሁ ውሃ ነገሮችንም ጎንጨት እያደረጋችሁ አብራችሁን ሁኑ እላችኋለሁኝ ውዶቼ። እንግዲህ ይመስላል ወቶ ከመቅረት አላህ ይጠብቀን፣ ለሀገራችን ያብቃን። በሰላም እንደመጣን በሰላም አላህ ይመልሰን ውዶቼ። አሁን ጊዜው ከፍቷል፣ ሁሉም ነገር አስጠልቷል እና ዱአ አድርጉ። በየሃይማኖታችሁ ጸሎት አድርጉ፣ ዱአ አድርጉ። ለሀገራችን በሰላም ያብቃን። እንጃ አሁን ብዙ ነገሮች ያስፈራሉ ማለት ነው። ከምናየው አንጻር ከብዙ አንጻር ሁኔታ ብዙ ነገሮች ያስፈራሉና ወቶ ከመቅረት አላህ ይጠብቀን። ራሳችሁን ጠብቁ። ሰላማችሁ ብዝት ይበል። ስንት ጊዜ ቻው አልኳችሁ። ቻው